ሰላም ብያለሁ እንደናችሁ አቤኔዘር ጌታው ነኝ ዛሬ እንደ ኪሴ ሁላችሁም የምትወዷት ከተማ ድሬዳዋ ላይ ተገኝቷል ዛሬ ተበጀተልን በጀት 2000 ብር ነው ድሬዳዋ ላይ በተበጀተልኝ 2000 ብር እንዴት አድርጌ እንደሙል አሳያችኋለሁ ድሬዳዋን እኔ በጣም የምወዳት ከተማ ነች ደሞ ማቃታለሁ 2000 ብሩን በደንብ አድርጌ አብቃቅቼ ነው የምጠቀመው ከኔ ጋር ከቆያችሁ በዚህ 2000 ብር ድሬዳዋን በደንብ አድርጌ አሳያችኋለሁ ማለት ነው ድሬ ፍቅር ከተማ ይዛናለች እንግዲህ ይኸው እንደ ሰፈሬ ልክ እንደ ሀገሬ ምናምን እየዞርኩኝ ውስጥ ለውስጥ አልቀረኝ አስፋልት ለአስፋልት አልቀረኝ እየሄድኩ ነው አሁን የቁርስ ሰዓት ሳያልፍብኝ ታውቃላችሁ ድሬዳዋ በመንገድ ላይ ምግቦች ታወቃለች እዚህ አካባቢ ልፈልግና ካገኘው ቁርሴን እበላለሁ ቁርስ እየበላው ደግሞ የመንገድ ላይ ምግቦችን አሳያቸዋለሁ ይኸው እዚሁ ነምበር 1 አካባቢ የናፈቀኝን መለዋ አግኝቼ ተቀምጫለሁ አሁን ልበላ ነው በጣም ነው የሚጣፍጠው ከዚህ በፊት ብዙ ጊዜ ስመጣ በላ ነበርና ለያውም በእንቁላል ምናምን ጽድት ያለ ነው ልብላና አንድ ጓደኛ ያለ እሱ ጋር ደውዬለት ሳይክል የሚያውሰኝ ከሆነ ደግሞ በሳይክል ከተማዋን ዞር ዞር እያልኩ በደንብ ማሳያችሁ ይሆናል ምግቡ እስኪመጣ ግን በጣም ቸኩያለሁ በጣም Thank you bro አመሰግናለሁ በስንት ጊዜ እናት ሻይ በጣም ነው የሚጣፍጠው ድሬዳዋ ስትመጡ መብላት ካለባችሁ ምግቦች መካከል አንደኛው ይሄ ነው ድሬዳዋ በጣም ነው ደስ የሚለኝ ሁሌ ስመጣ እውነት ለመናገር በቃ ደስ ይላል ውስጥ ለውስጥ መንገዱ ምናምን በጣም ነው ደስ የሚለው ሰዓት አለው ወደ አሁን ታያላችሁ ከ6 ሰዓት በኋላ ይሄ የምታዩት ግርግር ምናምን አይኖርም ትምህርት ቤቶች ራሱ 6 ሰዓት ተኩል ተዘግተው 8 ሰዓት ተኩል ነው የሚከፈቱት ሙቀት ስለሆነ ግን በዚህ ሰዓት በጣም ነው ደስ የሚለው ወደ ማታ ደግሞ በጣም ነው የበለጠ ደስ የሚለው አብረን ሆነን ደግሞ እናዋለን ዛሬ ያው 2000 ብር እስኪታጥ ድረስ ይሄው ጥንቅቅ አድርጌ ነው የጨረስኩት ሂሳብ ልክፈልና ዞር ዞር እንላለን ሂሳብ ስንት ነው 195 ብር ብቻ ቁርሴን የኔ መሰለ መለዋ ከዚህ ሻይ ጋር አሪፍ አይደል ድሬ ወደ ሸዋ እየገባው ነው ግርግሩን እዩት ብቻ ይታያቸዋል መቼማ በስማ የሆነ ነገር ለመግዛት አይጠፋም እዚህ ሰልባጅ ተራ ምናምን የሚባል አለ ተብያለሁ እቺን ቦታ ሽሉክ ሰለሜ ልስራና ውስጥ ልግባ እንዴት ነው ሰላም ነው አማን ነው እንዴት ናችሁ እንዴት ነው ሰላም ነህ አለን ስራ እንዴት ነው በጣም ቆንጆ ነው እየሄደ ነው በጣም አሪፍ ነው ምን ያስፈልጋል እኔ ጃስት ገና ዞር ልበል በመምጣቴ ነው ገና ከአዲስ አበባ ጃኬቶች ነው እንደምትይዙ አንተ ጃኬት ቲሸርቶች አሉ ቁምጣዎች አሉ ዋጋው እስከ ስንት
በቃ ቲሸርትም ቆንጆ ቲሸርት 200 ብር ድረስ አረ 300 ባለ ሁዲ ባለ እሺ ጃኬቶችስ ጃኬት 500 4 ከ50 የ50 ሺህ ብሩ ጃኬት የቤተሰብ ጉዳይ 5 ከ50 አለ እዚህ እስቲ ለኔ የሚያምርብኝ ነገር አንድ ፈልግልኝ ደስ ያለን ነገር ምን ልስጥ ለምሳሌ አሪፍ ያቺ ምን ነጭ አዲስ ነው የምትመስለው እነዚህ ሹራቦች ደግሞ እነዚህ እንደዚህ ኦሆ ነው እንደዚህ ጀሙሉዎች አሉ ቀለል ይላሉ ከየትኛውም ጋር የሚለበስ ከጂንስ ጋር ከቁምጣ ጋር ከፈለክ ትለብሳለህ በጣም ቀለል ያለ አየር የሚመቹ ነገር ናቸው ክብደት የለም ጃኬት ጆንስ ይሄ ስንት ይሆናል አሁን ይሄ 400 ብር ነው 400 ብር ልብስ ይዣለሁ ዛሬ አለቃኔ ግን የፈለኩት መሰለ ቀበቶ ነበረ ቀበቶ ያልተመቸኝና ቀበቶም አለው ቦታ አለው ይላል አንተ ያገልጠይቀ እሺ እንደዚህ የሚባል ነገር ሰማው እንደዚህ ጃኬት ውስጥ ሱሪ ውስጥ ምናምን ዶላር ይገኛል ይባላል ሰለባሽ ተራ አዎ ልክ ነው ልክ ነው እና አልደረሰም ደርሶኛል ግን እኔ ዩሮ ነው የደረሰኝ ዩሮ ገና ምንም ይደርሳል ጻድቅ ያልክ ሰው ነው የደረሰኝ የሚገርም ነገር አሁን እየቀነሰ መጣ ለምን እንደሆነ አድምጡ አሁን እየቀነሰ መጣ ሲስተሞቹ ሁሉ ወደ ዲጂታል ከተቀየረ በኋላ ፈረንጆቹ ሶፍት ብቻ ነው የሚልኩት ለምን እንደሆነ አላውቅም አሁን ሶፍት ብቻ ነው የሚልኩት የምናገኘው ሶፍት ነው ሰልባጅ ውስጥ ዩሮ አግኝታል ስንት ዩሮ 10ም 20ም የተለያየ ጊዜ ማለት 50 ማግኝታሉ ባለ አንድ አባ ሱሪ ነው ጀንት ላይ ሱሪ ላይ ቁምጣ ላይ ለኔ ቁምጣ ፈልግልኝ ቁምጣ ስፈታት አንተ መፈተሽ ነው ስራ በቃ አባት ገዛም ትፈትሻለህ ካገኘ ይራስል በቃ መልካም ቀን ወንድሜ በጣም ነው ማመሰግነው ስላናገርከኝ ድሬዳዋ ስመጣ አዘይራለሁ ሌላ ጊዜ አባቢ አመሰግናለሁ እሺ ባይ በዓለም ላይ 6 ሚሊዮን የሚደርሱ ህፃናቶችና አዋቂዎች የአእምሮ እድገት ውስንነት እንዳለባቸው ያውቃሉ? እኛ ኢትዮጵያውያንም የዚህ አካል ስለሆነን ዲቦራ ፋውንዴሽንን አቋቁመን ብዙ ህፃናትን ተቀብለን ለቁም ነገር ለማብቃት እየተጋን እንገኛለን። በየዓመቱ ማርች 21 የሚከበረውን የዓለም ዳውን ሲንድሮም ቀንን ምክንያት በማድረግ ማርች ዊዝ ዲቦራ በሚል ስያሜና ብቸኝነትን በጋራ እናሸንፋለን በሚል መሪ ቃል በወዳጅነት ፓርክ ለስድስተኛ ጊዜም ፋውንዴሽኑ ዓመታዊ በዓሉን ያከብራል። በአደባባይ የእግር ጉዞ የምናደርገውም የአእምሮ እድገት ውስንነት ያለባቸውን ልጆች አደባባይ ማውጣት ቀዳሚ ተግባር መሆኑን ለማመላከት ነው። የአብሮነት ምልክት የሆነውን ቲሸርት ቦሌ ሱር ኮንስትራክሽን ህንፃ ጀርባ ዲቦራ ፋውንዴሽን ቢሮ የካ ክፍለ ከተማ ስር ካለው ፋውንዴሽኑ መደብር ወይም ለገጣፎ ዲቦራ አካዳሚ ግቢ ያገኙታል። በቴሌብር ከፍለው የራስዎ ያድርጉት። በጋራ በመሆን ብሩህ ነገር እንፍጠር። ዲቦራ ፋውንዴሽን ሰላም ነው ደህና ነኝ እግዚአብሔር ይመስገን ደህና ነኝ ሽቲ ነው የምሸጠው ሽቲ ነው የምሸጠው 3 ሜትሩ 350 ነው ለአንድ ሰው የሚሆነው በጣም ረጅም ከሆነ 350 እሺ ሌላ እስቲ ከለር ሌላ ለማምረጥ ሌላ ከለር በጣም ቆንጆ ከለር ነው በርግጥ እቺም ታምራለች እንደገናም ደግሞ እቺም በጣም ታምራለች እቺም አሁን ከቀይ ሰው ጋር ትሄዳለች እቺም ከቀይ ሰው ጋር ትሄዳለች ይሄ ደግሞ ከጠይም ሴት ጋር ይሄዳል ይሄ ደግሞ ይሄ አሁን ከጠይም ሴት ጋር የሚሄድ ሽቲ ነው በጣም ያምራል ጠይም ሴት ወገዝ ያረጋታል ሴት ልጅ ከመስቀያዋ ነው ሽቲ የሚያምረው ከመስቀያዋ ነው ምንም አስጠሊታም ሽቲ ብትለብስ እሷ መስቀያዋ ቆንጆ ከሆነ ማንኛውም ወጣት ያረጋል መስቀያዋ ከመስቀያው ነው ጨዋታው እቺ መለኪያዋ 1 ሜትር ነች ነው ይሄ 1 ሜትር ነው ኦኬ 3 ከሩብ ማለት ከዚች መልስ ነው 3 ጊዜ ትመትርና እቺ ደግሞ 3 ሜትር ናት እሺ በጣም ረጅም ሰው ከሆነ ነው 3 ከሩብ ማለት ይልመድባችሁ የማንቸስተር ደጋፊዎች ይኸው ከመጣችሁ ብርድ ልብስ ለላችሁ የማንቸስተር ኮምፎርት ነው በቃ ይወጣላል ለለብሰ መተኛት ነው እንግዲህ ገንደ ቆሬ ትሄዳለህ ግባ እኔ ድሬዳዋ በደረስኩበት ሰዓት አብዛኛዎቹ መንገዶችና ህንጻዎች በእድሳት ላይ ነበሩ። ወደምፈልግበት ቦታ እስክደርስ ከሹፌሩ ጋር እየተጨዋወትኩ እሱ 2000 ብር ቢመደብለት ቀኑን እንዴት እንደሚያሳልፍ እየጠየቅኩት ነበር። ምላሹም አስቆኛል። እየዞርኳት ነው ለጉድሬ ፀሐዩ ግን ጠንከር እያለ መጥቷል። አሁን ገንደ ቆሬ የሚባል ሰፈር ነኝ።
እዚህ አካባቢ ሰሞኑን የሆኑ ቲክቶከሮች ጀላቲ ቤት አለ ብለው ሲበሉ አይቼ ነበርና አጠያየኩኝና ተጠቆምኩኝ። ልቅመስ ውስጥ ጀላቲ በስተርጅና ትላለህ። ይሄ መሰለኝ ካልተሳሳትኩ መጣም በዝና ትላለህ። እንኳን በሰላም መጣችሁ ላለው እሺ እናመሰግናለን። እሺ ምን አንድ ልጅ እኮ አይቼ እኮ ነው ማስታወቂያ ስትሰራ ማን ቲክቶክ ነገር ላይ መታዚ ጀላቲ ያለ ምናምን ብላ ተስዳየውና እንደ ቆሬ አጋጣሚ እየዞርኩ ነበር። ዛሬ ድሬዳዋ ነበርኩኝ። ሲልቅ መስዋዕት አልቀም ሳልሄድም ብዬ ነው የመጣሁት። እሺ እንዴ ነው እንደተባለለት ነው ማለት እንደተባለለት ነው። ያው ድሬዳዋ የመጡ ሁሉ ቲክቶከሮች ዩቲዩበሮች እየመጡ ያው ታያላችሁ እያያችሁ ነው። ከውጭም የመጡ አሉ። ከውጭ እየመጡ ሲመጡ ቼክ ያደርጋሉ። አይታችኋል መሰለኝ። አሉ የተወሰኑ ያየው ነው። መተው ቀርጸዋል። አይ ጸዴ ነው። በምን ነው የምትሰሪው? እኔ ያው ቸኮሌት አለኝ፣ ለበኔ አለኝ። ይሄ ቸኮሌቱ ነው የእንጨቱ ቸኮሌቱ ነው። እቺ ደግሞ ለበኔ ነች። በዛ ያ ደግሞ የላስቲኩ ነው። ስለዚህ ቤት ይሻላል። ሁለቱም ላይ ልራመድ ነው እንግዲህ። በቃ አንቺ ዛሬ ቤስት የምትወስጂ ቸኮሌት ነች። ቸኮሌት ነች። እሺ አሁን አየሩ በጣም ልዩ ነው። አዎ ቆንጆ ነው። ለላችሁ እኛ እቃ ቢወደድም ዋጋ ነው እንጂ የምንጨምረው ጥራቱ አይቀንስም። አሁን ያለበት ነገር 50 ብር ነበር። አሁን ሰሞኑን 60 ብር አደረግን። እቃ በጣም ስለጨመረ ወደ 60 ብር ቀየር ነው እንጂ እቃ ቢወደድ ከአይስክሪም ነው ቅልቅል ነው። በጣም ቆንጆ ነው። እስቲ ቅመሳት ከሁለቷም ቅምስ አድርጋትና አስተያየት ይሄ ጣፍጣል በጣም ይለያል። ባንዴ ወተት ምናምን ያ ሁለቱም ወተት አለው። በወተት ነው የሚሰራው። ግን ያኛውን ወተት የማይወድ ሰው ራሱ ይጠቀመዋል። ቸኮሌቱ አንዳንድ ሰው ወተት የማይወድ አለ አይደለ? ቸኮሌቱን በደንብ ይጠቀማል። ወጣቱም ቸኮሌቱን በጣም ነው የሚወደው። ለበኒያ ምንድነው? ለበኒያ ማለት ለበኒያ እንግዲህ ጣሳ ነች። ትንሽ ጣሳ ነች። እሷን ነው ቀምመን የምንሰራው። እሷ ተቀማ ነው የምንሰራው። ድሬዳዋ ካለው ሁሌ እመጣለሁ አንቺ ጋር። ድሬዳዋ መጣኩት። እድሜ አይለይም። ደስ ይላል። ልጅ መሆን አይደል? አሁን እንደውም አዋቂ ነው በብዛት። እድሜ አይለይም። ይሄን ይዘህ መራመድ ነው። ስለዚህ እድሜ አይለይም። በጣም ማመሰግናለሁ። ቆንጆ ነው። ስለዚህ በቃ እሺ ልጋብዝ ነኝ አይደለም የአንዷን ልክፈል የአንዷን ጋብሽ። አይ ልጋብዝ ሁለቱን ግብዣ ሙሉ እንዲሆን ጋብዣለሁ። በቃ ያ ነው። እሺ ለኔም ያው እንትን በጣም ነው የማመሰግነው። እሺ ያው እንደ ኪሴ ወደ ግብዣ እየተቀየረ እሺ በጣም ነው የማመሰግነው። ስመጣ ሁሉ አስታውስሻለሁ። እሺ የኔ እናት። የድንቅ ቲቪ ተመልካቾች ድሬዳዋ ከመጣችሁ ቀዝቀዝ ለማለት የሃይሚን ጀላቲ አንዳንድ እያያዛችሁ ትሄዳላችሁ ማለት ነው። አመሰግናለሁ። እሺ የኔ እናት ስላወቅሽ ደስ ብሎኛል። እንዴት ነሽ? ዋስ ግማሽ ቀዝቃዛ አይደለም በረዶ። እስቲ ይሻላል። እሺ ተመልካቾች ዞርኩት ነው የምላችሁ። ዛሬ ድሬን ዞርኳት። አሁን ምሳዬን መብላት አለብኝ። ትንሽ ልረጋጋ። የሆነ ቦታ አለች እዚህ አካባቢ ዶሮ ቤት ነች። ብዙ ጊዜ ሲባል ስለሰማው ስለዛች ዶሮ ቤት እዛ ልግባና ዶሮ ምናምን እየበላው ትንሽ አረፍ ብዬ ጊዜን ካሳለፍኩ በኋላ ከሰዓት ይሄን ባግ ያዝኩበት ዋና ዓላማ ምን እንደሆነ ይገባቸዋል። ዛሬ የሆኑ እቃዎች ስለያዝኩ ነው እዚህ ውስጥ። በጣም ደክሞኛል። ስለዚህ ከበላው በኋላ ብናወራ ይሻላል። እንዴት ነሽ? ሰላም ነው አለሁልሽ። ያው ዶሮ ቤት ነው ቤታችን። እዚህ ጋር ልሽ ዶሮ አሮስቶ ይላል 800 ብር አይደለ? ሙሉ ዶሮ ነው አይደለ? በቃ ብቻዬን ስለሆንኩኝ እኔ ግማሽ ዶሮ አድርጊልኝ። ግማሽ ዶሮ ይበቃኛል። እሺ ጸዴ ነው አይደል? ግማሽ ዶሮ 400 ብር ነው። ሙሉ ዶሮ ደግሞ ሁለት ሆናችሁ ከመጣችሁ 800 ብር ነው። ደርሷል። አዎ ተመልካቾች እንግዲህ ትቻችሁ ልበላ ነው። አበሳሰሉ ምናምን በጣም ነው ደስ የሚለው። ካሜራማኑ እንዴት እንደሚያሳዝን ብታዩ። የሚጠጣ አምቦ አለ። ይጣፍጣል። በጣም ነው የሚጣፍጠው። ድሬዳዋ መጣችሁ ዶሮ መብላት ከፈለጋችሁ
እዚህ ቤት መምጣት አለባችሁ። ድካሜን ሁሉ እያስለቀቀልኝ ነው። እኔን በጣም ብዙ ሰፈር ነው የሄድኩት ዛሬ አይታችኋል። እዩት እንዴት አጥቆረው እንደማያጠብሱት ነው። ጸዴ ነው በቃ በጣም አሪፍ ነው። በጣም ነው የሚጣፍጠው። ቴንክ ዩ 450 በ450 ይሄን የመሰለ ምሳ ተብሏል። እውነተኛ እረፍት ለእርሶ ምንድን ነው? ከእንቅልፎ ሲነቁስ ራስዎን የሚያገኙበት ቦታ አሳስቦት ያውቃል? ምናልባት ጥልቅ የማያልቅ ቅዠት ውስጥ ራስዎን ቢያገኙትስ የትኛውን ይመርጣሉ? እውነተኛ ድጋፍ፣ እውነተኛ ምቾት፣ እውነተኛ እንቅልፍ። ምርጫው የእርሶ ነው። ቀስተ ደመና የምቾቶ ዓለም። እስካሁን ብዙ ተጉዣለሁ። ፀሐይዋም ጠንከር እያለች ስለሆነ ቀዝቃዛ ቦታ ወደማገኝበት ሰፈር መሄድ አለብኝ። ከዛ ደግሞ መዋኘት። ሻወር ታጠብኩኝ። ግዴታ ነው ታውቃላችሁ፣ ዋና ከመግባት በፊት ገላ መታጠብ። ይሄው እንደምታዩት ነው እንግዲህ ልገባ ነው ወደ ዋና። በጣም ረጅም ጊዜ ሆኖኛል ግን ከዋኘውና ከሰመጥኩም ላይፍ ጋርዶች ስላሉ ያወጡኛል። ግን የምን መስመጥ የለም፣ መስመጥ ፊሽ ነው ሞኖ ፊሽ። እንዴት ነው እንደ ኪሴ ተመልካቾች? ድሬዳዋ ላይ ይኸው በስንት ጊዜ መጥቼ እየዋኘው ነው። በጣም ከብዙ ጊዜ በኋላ ነው ዋና የዋኘሁትና በጣም ነው ደስ የሚለው። አልባሌ ቦታ ከመዋል ከሰዓት እንደዚህ ዋና ስፖርት ምናምን እያደረጋችሁ መዋል ትችላላችሁ። ዋጋው ደግሞ ታያዩታላችሁ። ወጥቼ ስከፍል በጣም አሪፍ ዋጋ ነው ያለው። በጣም ነው የሚያዝናናው። ግን እኔ ትንሽ ደክም ያለው የመጀመሪያዬ ስለሆነ በጣም ብዙ ጊዜ ስለቆየው ከዋኘው ትንሽ ደክም ያለው። እስቲ አብራችሁ ይቆዩ። ይሄን ያህል ከዋኘን ይበቃል። ቀዝቀዝ አልኩኝ። አሁን ከቅድሙ ሙቀት ትንሽ ለቀቅ ብሎኛል። ስለዚህ ፀሐይዋም እንደማየው ከሆነ እየገባች ስለሆነ ወደ ከተማው ወጣ ብዬ ደግሞ ልብሴ ምናምን ልቀያየርና ሻወር ምናምን ወስጄ ወደ ከተማ ሄጄ አሳያችኋለሁ ያለውን ነገር። ይኸው ልብሴን ቀይሬ ወጣሁ። አሁን ቅድም የነገርኳችሁ ጓደኛዬ ጋር ደውዬለት ነበርና አንተ ድሬዳዋ ድረስ መጣ አይደለም ሳይክል ሌላም ነገር መውሰድ ትችላለህ ብሎኛል። ስለዚህ ልሂድና ይሄን ቃል አስቀምጥ ሳይክል ልቀበል። የማታውን ድሬ ደግሞ በሳይክል ዞር ዞር እያልኩ አሳያችኋለሁ። በቀረኝ ብር ማለት ነው። በ2000 ብር አስቡት ይሄን ሁሉ ነገር ድሬ ላይ ማድረግ። ከጧት ጀምሮ ያደረኩትን ነገር አብራችሁኝ ነበር ያያችሁት። ስለዚህ አሁንም ትንሽ ይቀረናል። አብራችሁኝ ሆናችሁ የማታውን ድሬ እናያለን ማለት ነው። አየው ሳይክሌን ተቀብዬ መጥቻለሁ። አሁን ድሬዳዋን ያው የድሬዳዋ ንፋስ ታውቃላችሁ፣ ማታ ማታ በጣም ነው ደስ የሚለውና ይሄ አካባቢ ደግሞ መብራት በመብራት ስለሆነ በዚህ አካባቢ የነዳው ድሬዳዋን አያታለሁ። ደግሞ ድሬዳዋ በስፖርተኞች አትታማም ታውቃላችሁ። በእግር ኳስ ተጫዋች እና አሰግድ ተስፋዬ ካስታወሳችሁ፣ እነ ዮርዳኖስ አባይ እና አሸናፊ በጣም ብዙ እግር ኳስ ተጫዋቾች የወጡባት ሀገር ነች። በሳይክልም ቢሆን ጀማል ሮጎራን አይነት ሰው ያፈራች ሀገር ነች። በቃ ጀማል ሮጎራን ልላበሰውና እንዳ ሳይክሌን ነው አብረን እንሂድ። ደግሞ ቀጣይ ድሬ ከመጣው በጀቴን ከፍ አድርጌ ሌላ አይነት ውሎ ነው ማሳያችሁ። እናንተም ከመጣችሁ እንደዚህ ነው የሚሆነው። 2000 ብር የሚኖራችሁ ሌላ የሚኖራችሁ እንደ ኪሴ ዝግጅቱ ራሱ ይሄንን ለእናንተ ለማሳየት ነው። ባለው በጀት ሰው እንዴት መዝናናት እንዳለበትም እንደሚችልም
ለጋሃር ከዚራ አካባቢ ደርሻለሁ። በጣም ደስተኛ ነኝ ዛሬ ድሬዳዋ መጥቼ ስለዋል። ከነፋሱ ጋር የድሬ መንገዶች ላይ ከመሸ መገናኘት በጣም ደስ ይላል። በዚሁ ልክ ደግሞ ለወጣቶች የሚሆኑ ቦታዎች በደንብ ቢገነቡ ከተሞቻችን የበለጠ ተወዳጅነታቸው ይጨምራል። እሺ እንግዲህ የማከብራችሁ ተመልካቾቼ ዛሬ ድሬዳዋን በዚህ መልኩ አሳይቻችኋለሁ። ሌላ ጊዜ በሌላ በጀት ደግሞ መጥቼ አሳያችኋለሁ ብዬ አስባለሁ። የድሬዳዋ ነዋሪዎች ላሳያችሁኝ ፍቅር በጣም ነው የማመሰግነው። ይህ እንደ ኪሴ ነው። ቻው